ሰላምና ጤና ባላችሁበት ቦታ ብዝት ይበላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም፣ ሁሉ ሸጋ ነው ወይ? አዲስ ቤት ገብተናል። እንደምትመለከቱት ባላችሁበት ቦታ ጤና፣ ሰላም፣ ፍቅር ተትረፍርፎ ይሙላ ቤታችሁ። የዛሬው ቪዲዮ ከወትሮ ትንሽ ለየት ያለ ነው የሚሆነው። እንተዋወቅ እስኪ። ማን ትባላለህ? ማን ትባያለሽ? ስለ ራሴ የተወሰነ ነገር ልነግራችሁ እፈልጋለሁ። ከዛ በዘለለ ደግሞ ምናልባት ውስጤ ብዙ ሀሳብ አለ፣ መናገር የምፈልጋቸው ብዙ ነገሮች አሉ የምትሉ ከሆነ አሁን ጊዜው የሶሻል ሚዲያ ስለሆነ ኢትዮጵያ ውስጥ በነገራችን ላይ አቨሬጅ የስልክ ላይ ሰው የሚያጠፋው አቨሬጅ ታይም ከ4 እስከ 6 ሰዓት እንደሆነ ታውቃላችሁ፣ በቀን ውስጥ ነው የምላችሁ። እና ሞስትሊ ሰው ደግሞ ከ4 ሰዓቱ 3 ሰዓት ከ59 ደቂቃ የሚለውን የሚያጠፋው ቲክቶክ እና ሶሻል ሚዲያ ላይ ነው። የቀረችዋን 1 ሰከንድ 30 ማይክሮ ሰከንዷን የመጽሐፍ ቅዱስን አፕ ይከፍታል። 30 ማይክሮ ሰከንዷን ደግሞ ፍላሽ ላይት ነው አብሮት የሚጠቀምበት። ስለዚህ የሰውን ጆሮ የሰውን ማንነት ማግኘት የምትፈልጉ ከሆነ ሰው ታውቃላችሁ፣ ሰው የሚባለው ፍጥረት በመግቢያው ነው የምትገቡት። ወይ በዚህ ትገባላችሁ ወይ በመግቢያው ትገባላችሁ፣ የስሜት ሕዋሶችን ተጠቅማችሁ። ስለዚህ ሰው ሶሻል ሚዲያ ላይ ስላለ ሀሳብ አለ ውስጤ የሚበጅ። እንዲሁም ደግሞ ሰዎችን ለመልካም ነገር ማንቃት እፈልጋለሁ፣ ግን ብዙ እቃ የለኝም፣ ኢኩፕመንት የለኝም እና እንዴት ነው መስራት የምችለው የሚለውን ነገር ውስጣችሁ ላይ ጥያቄ የፈጠረባችሁ ሰዎች ካላችሁ ምናልባት ከኔ ከዮናታን ከወንድማችሁ እንድትማሩ እንዴት እንደጀመርኩ ምናልባት እንዴት እንደጀመርኩ ብቻ ሳይሆን እስካሁን እንደዛ ነው የምሰራ። ታውቃላችሁ፣ ስልክ እንደዚህ ይዤ ድምፅ በስልክ እየቀዳው በሌላ ስልክ ቪዲዮ እየቀረጽኩኝ የሆነ ጓሮ ጫካ ምናምን። አንዳንዶቻችሁ ትወዱታላችሁ፣ ግን ያው ቦታው በጣም ሊሸት እንደሚችል ቢጸዳ እንኳን በጣም ዝም እንደዚህ ምናምን እያልኩኝ 50 ጊዜ ታውቃላችኋል እንደምሰራ ፐርፐዝሊም ቢሆን ቦታውን የመረጥኩትም፣ ግን አንዳንዴ ኖ ቾይስ ኦንሊ ቾይስ ያላችሁ እሱ ከሆነ እሱን ታደርጉታላችሁ። ስለዚህ የራሴን ላስተዋወቃችሁ። እኔ ዮናታን አዱኛ ካሳሁን እባላለሁ። ዮናታን ኤዲኬ የሚል የዩቲዩብ ቻናል አለኝ። የዛሬ ዓመት አካባቢ አሜት እንግዲህ ከት ምናምን አላደርገውም ይህን ቪዲዮ እና ቪዲዮ ስትሰሩ ትኮላተፋላችሁ። አንዳንዴ አመት ለማለት ብላችሁ አሜት ትላላችሁ፣ ሀሜት ለማለት ብላችሁ ደግሞ እመቤት ልትሉ ትችላላችሁ። ታገሱኝ። እና የዛሬ ዓመት አካባቢ እንደዛ ነው የጀመርኩት ቪዲዮ። ከዛ በፊት ቲክቶክ ላይ መንፈሳዊ ነገሮችን አጋራ ነበረ። ለ4-3 ዓመት የሚሆን እዛ ላይ ሰርቻለሁ። እና የክፍለ ሀገር ልጅ ነኝ። ተወልጄ ያደግኩት ክፍለ ሀገር ነው። አሁንም እየኖርኩ ያለሁት ክፍለ ሀገር ነው። ምናልባት አሁን ትንሽ ራቅ ያለ ቦታ ነው ያለሁት። ከየት ነው? ከአድዋ 00 ከአዲስ አበባ። ለምንድን ነው ትኩረት አድርጌ እንደነዚህ አይነት ሀሳቦችን የማነሳው በዋናነት የሚለውን ነገር ጥቂት እንነጋገር። ምክንያቱም አንዳንዶቻችሁ ገንዘብ ለመስራት፣ አንዳንዶቻችሁ በጣም በቃ ይሄ ኮሜንት ላይ ሰዎች በርታ ጎበዝ ምናምን ሲሉን ኢጓችን ሞቅ ብሎን በቃ እኔማ በጣም አይማተር የምጠቅም ሰው ነኝ፣ በጣም ብርቱ ሰው ነኝ ብለን ራሳችንን ለመሸወድ አይደለም ወገኖች። እውነቴን ነው የምላችሁ። እንደዛ ራስን ለመሸወድ በጣም ቀላሉ መንገድ እንደሆነ ታውቃላችሁ። ሁሉም ሰው የሚስማማበትን ነገር ይዛችሁ መምጣት። ሁሉም ሰው የሚስማማበትን ነገር። ስለዚህ ሁሉም ሰው ይወዳችኋል። ሕፃን ይወዳችኋል፣ ትልቅ ሰው ይወዳችኋል፣ ሽማግሌ ሰው ይወዳችኋል። የዚህኛውም የዛኛውም ሃይማኖት ተከታይ ይወዳችኋል እናንተን። ሁሉም ሰው የሚስማማበት ነገር አለ ታውቃላችኋል። እሱን ይዞ መምጣት። ስለዚህ እንደዛ አይደለም ማለት ነው ወገኖች። በዋናነት ይኸውላችሁ ዓላማ ይዛችሁ እንድትመጡ እፈልጋለሁ። ዩቲዩበር ለመሆን የምታስቡ ሰዎች ካላችሁ just came up with a purpose። ዓላማ ምንድን ነው? ዓላማ በቀኑ መጨረሻ ምንድን ነው ለማድረግ ያሰብከው? ዩቲዩብ ላይ ስትመጣ እኔ ዩቲዩብ ላይ ስመጣ በቃ በቀኑ መጨረሻ ሰዎችን ከአጋንንቱ ዓለም በማንቃት። አጋንንት ስላችሁ አሁን ያለንበት ዘመን እንደምታውቁት ብዙ ወጣት ጠንቋይ ቤት አይሄድም። እንዲሁ ባይ ዲፎልት አይመችም። ዘመናዊ ነን ብለን ስለምናስብ ድኝ ከርቤ ምናምን የሚጨስባቸው ቦታዎች ላይ አያቶቻችን እናቶቻችን እየሄዱ ያሉ አሉ። እነሱ እዛው በቃ የእነሱ ጄኔሬሽን ላይ ያበቃለታል ሄዱ የገባቸው። እኛ ወጣቶች ግን አሁን አጋንንቱ ራሱ እንዳለ እንድናምን አይፈልግም። ስለዚህ ብዙዎቻችን ጠላት እንዳለብን አይደለም የምንኖረው። በጣም ሊያጠቃን የሚፈልግ ሊገለን የሚፈልግ የሆነ አካል እንዳለ አናስብም። ሞስት ኦፍ አስ ምናልባት ሁላችንም በሚባል ደረጃ የሆነ ነገር ሲሰበር ራሱ ምክንያት የምንሰጠው በቃ ሌላ ቦታ ላይ አስቡት። እጄን ተሰብሬ ሄጄ ጭንቅላቴን ሰርጀሪ ቢሰሩ ዶክተሮቹ የሆነ እኮ ፕሮሲጀር ተከናውኗል፣ የሆነ ስራ ተሰርቷል፣ የሆነ ገንዘብ ተከፍሏል፣ የሆነ ቢላ የሆነ ዶክተር እኮ ቀዷል ማክስ ለብሶ። ግን ህመሙ ያለው እዚህ፣ ሰውየው ግን እያከመ ያለው እዚህ ስለሆነ ሌላ ጥፋት ነው የሚያጠፋው ማለት ነው። ልክ ለምሳሌ አዲስ አበባ እያላችሁ መጥቼ
ወደ አዲስ አበባ ልውሰዳችሁ ብዬ በጭናችሁ መኪና የሆነ ቦታ እኮ እንሄዳለን፣ ግን ስንጨርስ አዲስ አበባ ላይ አይደለም የምንጨርስ፣ ገብረ ጉራቻ ላይ ነው የምንጨርስ። ቢኮዝ ወገኖች ያላችሁበት ሀገር ላይ መጥቶ የሆነ ሰው ወዳላችሁበት ሀገር ልውሰዳችሁ እንደማይላችሁ ሁሉ ማለት ነው። ስለዚህ ብዙ ወጣት መፍትሄውን እየፈለገ ያለው የተበላሸ ቦታ እንደሆነ ሲገባችሁ፣ የቱ ጋርም እንደታመመ እንደተመታም ግራ ስለገባው የአጋንንቱ ዓለም አሁን ባለነው ወጣቶች የህይወት አኗኗርና ዘይቤ ላይ በምን አይነት መልኩ ነው እየሰራ ያለው? ወጥመዱንስ በየት አይነት ስውር አሰራር እና አስተዋወር ነው እየቀበረ ያለው የሚለውን ነገር መናገር እኔ ፓሽኔ ነው ወገኖች፣ የእውነቴን ነው የምላችሁ፣ ፓሽኔ ነው። ይሄ አካውንት ቢዘጋ ፊቴን ከዩቲዩብ ላይ ቢያስወግድ ወራ በሬዲዮ ይመጣባቸዋል። በሬዲዮ ኤፍኤም 9957 ምናምን ብዬ ይመጣል። አልዋሻችሁ። ማን ይከፍልናል? ተውት። ስለዚህ እንደዚህ አይነት ነገሮችን ማጋለጥ፣ እንደዚህ አይነት ነገሮችን መናገር በጣም ያስፈልጋል። ከዚህም በኋላ በርትቼም ነው የምሰራው። በዋናነት የህይወቴ ዓላማና ግብ አድርጌ ነው የምሰራው። በጸሎት የምትደግፉኝ የምታግዙኝ ሰዎች ካላችሁ እንዳላችሁ ማውቃለሁ። ቴንክ ዩ ኤንድ ኪፕ ፕሬይንግ ፎር ሚ። መንፈሳዊ ስራ ስለሆነ የምንሰራው መንፈሳዊ ውጊያ አለብን። መንፈሳዊ ውጊያ ደግሞ በጸሎት ነው የሚሸነፈው። የሚወዷችሁ ከልባቸው የሚጸልዩላችሁ ሰዎች ካሉ ደግሞ ጉዟችሁን ያቀልሏቸዋል። ታዲያ እሺ ዩቲዩብ መስራት እፈልጋለሁ። እኔም ዮናታን የምናገረው ነገር አለኝ። ቅድም እንዳልከው ግን ስልኬ ኢንፊኒክስ 940 ነው። 10 ካሜራ ነው ያለው ከኋላው፣ ግን የሚሰሩት ዜሮዎቹ ናቸው። ትሉ አይታችኋል አንዳንድ ካሜራ ለምሳሌ። ስለዚህ ስልክ እነግራችኋለሁ ትንሽ ቆይቼ። ይሄ ካሜራ 4 ካሜራ ነው ያለው፣ ግን አይ ቲንክ 2ቱ ነው ብቻ 3ቱ ብቻ አይ ቲንክ ይሄ ብቻ ይመስለኛል የሚሰራው። ግን ፌክ ምናምን ስልክ አይደለም፣ የሳምሰንግ ስልክ በዋናነት እና ብዙ ስልክ ያው ውድ ስልክ ስለሆነ ዩቲዩብ ላይ የሚመጡ ሰዎች ይዘው የሚመጡት፣ እንዲሁም ደግሞ ድምፅ መቅረጫ ማይክ ያስፈልጋል። ታውቃላችሁ እኔ እንኳን አሁን በስልኩ ነው እየቀረስኩ ያለሁት። ያው ምናልባት ቤት ውስጥም ስለሆንኩ ያለሁት ይሰማል። ነገር ግን ከዚህ በፊት ተመልክታችሁ የምታውቁ ከሆነ ቪዲዮቼ ላይ እንደዚህ የሚይዛት ነገር አለች ሁልጊዜ። ዮናታን ለምንድን ነው እንደዚህ የምትይዘው? የሚመጣልህ ነገሩ እንደዚህ የሆነ ነገር ስትይዝ ነው? አይደለም፣ ድምፅ እየቀረስኩ ነው። ድምፅ በስልክ ይሄ ድምፅ የተቀረጸው ስልክ ኤዲቲንግ አፕ ላይ ይገባል። ከዛ በኋላ ያው ድምፁ ለእናንተ ጥሩ ሆኖ እንዲሰማችሁ ይደረጋል ማለት ነው። እንዴት ነው የሚሰራው የሚለው ትንሽ ነገር እነግራችኋለሁ። ሌላ ቲዩቶሪያል ያለ ዩቲዩብ ላይ ስለዚህ አይነት ነገር የሚናገሩ እኔ ምናልባት የሆነን ሰው ኢንስፓየር ማድረግ ከቻልኩኝ ብዬ ነው ይህንን እያወሩ ያለሁት እና እኔ ምንም ነገር አልነበረኝም ዩቲዩብ ላይ ስመጣ የዛሬ 1 ዓመት አካባቢ ምንም ነገር አይፎን ምናምን የሚባሉ እነዚህ ጥሩ ጥሩ ካሜራ ያላቸው ስልኮች ለዛ የዛሬ ዓመት ስመጣ ይሄ ስልክ ነበረኝ። ስለዚህ ስልክ ነግራችኋለሁ ብያለሁ እና ብታምኑም ባታምኑም ይሄ ስልክ የምታውቁት ታውቁታላችሁ። A12 ይባላል። 11 ሺህ ብር 12 ሺህ ብር ምናምን ነበር የሚሸጠው። እንግዲህ እኔ የገዛሁት ሰሞን አሁን ላይ ይኑር አይኑር ገበያው ላይ ራሱ አላውቅም። ከዚህ በፊት ዩቲዩብ ላይ እዚህ ቻናል ላይ የምትመለከቷቸው ቪዲዮዎች በሙሉ ምናልባት ከ2 ከ3 ቪዲዮዎች ውጭ በዚህ ስልክ የተቀረጹ ናቸው። በዚህ ስልክ በባክ ካሜራው ማለት ነው። ባክ ካሜራው ለአውዲዮ ደግሞ ስልክ ሌላ ስልክ እንደዚህ አይነትም ሊሆን ይችላል። ኤኒ ፎን አውዲዮ ሪከርደር ላይ ገብታችሁ እንደዚህ አይነት አሰራር ነው የምሰራው እና እጃችሁ ላይ ያለውን ነገር ከመጠቀም ነው የምትጀምሩት። እንዳልኳችሁ ስትመጡ በዋናነት ይዛችሁ የምትመጡት ዓላማና ራዕይ፣ ግብ በቀኑ መጨረሻ ለምንድን ነው ይሄንን እያደረግኩት ያለሁት ብላችሁ ስትናገሩ ብላችሁ የምትነግሩን መሰረታዊ የሆነ ነገር ሊኖር ይገባል። እውነቴን ነው ብላችሁ እንደዛ ከሆነ አምላክ እየተራመዳችሁ እያላችሁ እየቀረጻችሁ እያደረጋችሁ እያላችሁ የምትናገሩትን ነገር ብቻ ሳይሆን በአፋችሁ የሚሞላው የሚያስፈልጋችሁንም ዕቃ ደግሞ ያሟላላችኋል። እውነቴን ነው ብላችሁ ሰው ይሰጣችኋል። መልካም የሆኑ ሰዎች እሱ አቅርቦት አልቆበት አያውቅም። ስራችሁ የእሱን እንጂ በጀቱም የእሱ ነው የሚሆነው። እውነቴን ነው ብላችሁ ወንድሞቼ እናቶች። ስለዚህ እጃችሁ ላይ ያለውን ነገር ከመጠቀም ትጀምራላችሁ። ከዛ እጁ ላይ ያለውን ነገር መጠቀም ትጀምራላችሁ አምላካችሁ ላይ ማለት ነው። እወዳችኋለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። በጣም አስደናቂ ቤተሰብ ነው ያለን፣ የሚጸልዩ ቤተሰቦች። እውነቴን ነው ብላችሁ ቃል እግዚአብሔር ሲነገር ደስ የሚላቸው ኢቨን ክርስቲያን ያልሆኑ ራሱ እስልምና እምነት ውስጥ ያሉ ወንድሞችና እህቶች አሉ የዚህ ቻናል ተከታታዮች። እኔ ቃል እግዚአብሔር ኢየሱስ ምናምን እያልኩ ሳወራ ምናምን ብለው ሳያቆሙ የሚሰሙ
የሚጠቅም ነገር ካገኙ ከዛ ውስጥ የሚያስፈልጋቸውን ፈልፍለው የሚያወጡ ንቃተ ህሊናቸው የበረታ ሰዎች ናቸው እዚህ ቻናል ላይ ያሉ። ሁላችሁንም ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። መልካም በዓል ለሁላችሁ ህዝበ ክርስቲያኖች። ወዳችኋለሁ። ስንቴ ነው ያልኩት? ወዳችኋለሁ። ቻው